ስለ ቅዱስ ፓትርያርክ እያሉ ወይ ከሀገር ካልወጡ ታመው ካልተኙ ወይንም በእርጅና አለያም በሞት ካልተለዩ ቅዱስ ፓትርያርክን መሾም አይገባም አይቻልም። እናንተ ግን ሹማቸዋል ብሎ ሌሎች የሚያራግቡ አሉ ነው የሚጠይቁ አሉ ነው። ቅዱስ ፓትርያርክ አልታመሙ፣ አልሞቱም፣ ከሀገር አልወጡም፣ አላረጁም፣ አልደከማቸውም። በህይወት እያሉ ግን ከሀገር ከመውጣትም ከመታመምም ከማርጀትም ከመሞትም የበለጠ የህዝብ ጥያቄ ካልተመለሰ ህይወቱ ምን ላይ ነው? ጥያቄ ይመለስ ነው። የቅዱስ ፓትርያርክ ድርሻ የሚቀርቡትን ደብዳቤዎች መርቶ በቋሚ ሲኖዶስ ዝርዝር አጀንዳ አስይዞ ለቅዱስ ሲኖዶስ ምልአተ ጉባኤ አስቀርቦ አጀንዳውን በቅዱስ ሲኖዶስ ምልአተ ጉባኤ ብፁዓን አበው ሊቃነ ጳጳሳት እንዲገመገም እንዲተች እንዲወሰን ይወሰንለትም ይወሰንበትም መልስ ማሰጠት ነው። መልስ ካላሰጡና በየጊዜው የምንከባለል ከሆነ ግን ካለው ህዝባችን የሌለው እየበለጠ መጥቷል። በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያን መስሪያ ቦታ ባህረ ጥምቀት፣ መስቀል አደባባይ ክርስቲያኖች ሲሞቱ ቀብር ቦታ እያጡ ነው። ልማት ቦታ እያጡ ነው። በክልል ያሉት አባቶች ከአትክልትና ከጽዳት ከጥበቃ ከዘበኛ ከአቃቢት ጀምሮ እስከ ዋና አስተዳዳሪና አህጉረ ስብከት ሰራተኞች ድረስ የክልሉን ቋንቋ ማንናገር ነን። እኔ አሁን ቦረና ላይ ነኝ፣ የቦረናን ኦሮሞኛ አልናገርም። ጉጂ ላይ ነኝ፣ የጉጂን ቋንቋ አልችልም። ሊበን ላይ ነኝ፣ ሶማሌኛ አልችልም። ስለዚህ እነዚህ አባቶች ለቦረና የቦረናን ቋንቋ የሚችል፣ ለጉጂ የጉጂን የሚችል፣ ለጌዲዮ የጌዲዮን የሚችል፣ ለሊበን ሶማሌኛን የሚችል አባት እንዲመደብ ተጠይቆ ካልተመለሰ የኦርቶዶክስ ተዋሕዶ እምነት ክርስትና እንዲቀጥል እየተፈለገ አይደለም ማለት ነው። እየተፈቀደ አይደለም። መልስ እየተሰጠ አይደለም። መልስ ደግሞ ካልተሰጠ መልስ መስጠት ግዴታ ሆኖ ሲገኝ አንቀጽና ምዕራፉን ቁጥሩን ጠቅሶ ሕግን መሰረት አድርጎ ቀኖናን ደንብን መሰረት አድርጎ መልስ መስጠት ስለሚቻል የሰጠነው ለኤጲስቆጶሳት ለሚባርኩ አባቶች ነው። ወደ ቅዱስ ፓትርያርክ ደግሞ ወደፊት እንዶ አሳይቷቸው ሊሆን ይችላል። ሞትና መለየት አንድ ነው። መልስ አለመስጠትም ከመኖር አይቆጠርም ብያቸዋለሁ። መልስ ካልተሰጠ አሁን የተሰየሙት ኤጲስቆጶሳት በየአህጉረ ስብከታቸው በ26ቱም አህጉረ ስብከቶች እንዲመደቡ እኛ ቅዱስ ፓትርያርክን አሁን በደብዳቤ እንጠይቃቸዋለን። እዚህ ቦታ ላይ ኤጲስቆጶሳት ሰይመን አቅርበናቸዋል። ቅዱስነቶት ደብዳቤያቸው ፈርሙላቸው ብለን አሁን እናቀርባለን። ብፁዕ ቅዱስነታቸው ደብዳቤውን ተቀብሎ እነዚህን የተሰየሙትን ኤጲስቆጶሳትን በየአህጉረ ስብከታቸው በደብዳቤ እንዲገቡ የማያደርጓቸው ከሆነ አሁን ያለነው ሊቃነ ጳጳሳትና ኤጲስቆጶሳት ከ4 እና ከ5 በላይ አልፈን 29 ደርሰናልና ቅዱስ ፓትርያርኩንም ወደ መምረጥ ለመግባት እንገደዳለን። ይሄም በግልጽ በፍትሐ ነገሥት አንቀጽ ላይ ተቀምጧል። 4፣ 5 ከዛ በላይ ከሆኑ ሊቃነ ጳጳሳት ቅዱስ ፓትርያርክን ከመሃላቸው ማውጣት እንደሚችሉ ያለው እውነታ ይሄ ነው። ደረጃ በደረጃ ደረጃ ያለ የሚፈቅድ ሕግ ቢኖርም በአንድ ጊዜ እዛ አይደረስም። አሁን ደረጃችን መጨረሻ ላይ አንድና አንድ ነው። የተሰየሙት ኤጲስቆጶሳት በሕግና በደንብ በቀኖና መሰረት ስለሆነ ቅዱስ ፓትርያርኩ ተቀብሎ በሳቸው ቲተርና ፊርማ በየአህጉረ ስብከቱ እንዲሰማሩና ስራ እንዲሰሩ ማድረግ ነው። ያንን ለማድረግ ቅዱስ ፓትርያርኩ ፈቃደኛ የማይሆነው ከሆነ ግን ፓትርያርኩ መርጠን በተመረጡት ቅዱስ ፓትርያርክ ኤጲስቆጶሳቱ በየአህጉረ ስብከታቸው በደብዳቤ እንዲመደቡ የማድረግ መብታችን ነው። ጠባብ አገር ባለበት ሀገር ጠባብ ነው እየተሆነ ነው። በጠባብ በአንድነት ይኖራል። ካልሆነ ግን በአራቱ ማዕዘን እኮ ነው የተባለ። በአራቱ ማዕዘን በመካከለኛው የሚከለክል ሕግ ምን አለ? ፓትርያርክ በኢትዮጵያ አይሾም እኮ የሚል እኮ ሕግ የለንም። ፕትርክና ከየት ነው የመጣ? ጳጳስ በኢትዮጵያ ይሾም እኮ የሚል የተፈቀደ ሕግ እኮ አልነበረም። እንዳይሾም ተብሎ ነው የተቀመጠ። ጵጵስናን የሰጡት በዘመኑ ግብፃውያን ካይሮ መንበረ ልዑል ቅዱስ ማርቆስ ላይ ጵጵስናን የሰጡ ኋላም ፕትርክናን የሰጡ ከኢትዮጵያ ሊቃውንት እኮ ሌሎች ሊቃውንት እኮ አይሾም እኮ ነው የተባለ። ቀኖና ስለሆነ ይሄ በየጊዜው ይሻሻላል፣ ይሰራል። ዶግማ አይደለም፣ ሃይማኖት እኮ አይደለም። ይሄ ቀኖና ነው፣ አስተዳደር ነው። ይሄ አስተዳደርን ማሻሻል፣ ቀኖናን ማሻሻል ሰውን የሚጎዳ ከሆነ የሚጎዳውን የመተው ሰውን የሚጠቅም ከሆነ ደንብ ማለት እኮ ነው፣ አዋጅ ማለት ነው። ስለዚህ ደንብን፣ አዋጅን፣ ቀኖናን ማሻሻልና ማስተካከል ማረም ከሚጎዳ ወደሚጠቅመው
እሱ ውስጥ ከገባን በአሁኑ ሰዓት ንስሐ የሚቀበል ክርስቲያን የለንም። ምክንያቱም አንድ ክርስቲያን ኃጢአት ከሰራ እንደሰራው ኃጢአት መጠን የሚያዘው ከ1 ዓመት እስከ 7 ዓመት ስጋ ከመብላት ወተት ከመጠጣት አልጋ ላይ ከመተኛት የሞቀ ልብስ ከመልበስ የደመቀ ቤት ውስጥ ከመኖር የሚከለክል አንቀጽ ውስጥ ከገባን አንድም ክርስቲያን አይኖረንም። ሀደጉ ሊቃውንት ፈሊጠ ምግባራት ለሊቃውንት በውስጥ አይጉር እኮ ነው። አባቶቻችን በነበሩበት አገራቸውን በዘመኑ መስራት የሚገባቸው ሰርተው የማይገባቸውን ያልተቻላቸውን ግን ቀጣዩ ከኛ በኋላ የሚነሱት ሊቃውንት ይስሩ ብሎ እኮ ተው እኮ። ስለዚህ ቀኖና በየጊዜው የሚስተካከል የሚታረም የሚቀና እንጂ በአንድ ጊዜ የሚዘጋ ዶግማ አይደለም። ይፈቅዳሉ። የመጀመሪያውንም ከግብጽ ወደ ኢትዮጵያ እኮ ሲመጣ ፕትርክና ተፈቅዶ ነው የተሰጠ። በተሰጠው ልክ ግን በተሰፈረው ልክ ግን የማይሰራበት ከሆነ ወደሚሰራበት ይገባል። ቅድም ሞት ብላችሁኛል። በህይወት ተኖሮ መልስ ካልተመለሰ ከሀገር ከወጡ ብላችሁኛል። አገር ውስጥ ኖሮ የሀገር ስራን ካልተሰራ የሃይማኖት ስራ ካልተሰራ በመደባበቅና በር በመዝጋት በዘበኛ ሰውን በመግፋት የሚመጣ መፍትሄ አለ እንዴ? ለውጥ አለ እንዴ? ለአንድ ሀገረ ስብከት በአንድ ዓመት ስንት በጀት መልቀቅ፣ ሌላው ሀገረ ስብከት ግን በአንድ በጀት 4 ሀገረ ስብከት እንዲመራ ማድረግ፣ ሌላው በ4 በ5 መኪና እየተንፋሰ ፍትሃዊ ያልሆነ ሀብት ክፍፍል እየተሰጠ ሌላው አንድ መኪና አጥቶ በእግር እንዲሄድ ማን ፈቀደ? የትኛው ሃይማኖት ነው ያዘ ይሄንን? ለራስ የምትወደውን የምትፈልገውን ሁሉ ለባለንጀራ አድርግለት እኮ ነው የተባለ። ለራስ እንዲደረግብህ የማትፈቅደውን ሁሉ የባለንጀራ ላይ እኮ አታድርግ እኮ ነው። ስለዚህ በግልጽና በግልጽ አነጋገር ደረጃና ደረጃን ጠብቀን ቀኖናችንን ጠብቀን የማንሰራው ስራ የለም። ይህን ስናደርግ ግን መንገዱ አልጋ በአልጋ ነው ማለት አንችልም። ብዙ ደሞዝ የለመደ በአንድ ሀገር 400,000 500,000 በአንድ ወር ውስጥ መዝገን የፈለገ የለመደ የህንጻ የልማት አበል ትራንስፖርት በሚል አመት ባል መዋያ እንኳን አደረሰ እጅ መንሻ ገጸ በረከት መሰብሰብ የለመደ ሌማና ዘራፊ ቆማላ አንልምኛ። ይህንን የሚያደርገው ደግሞ በብፁዓን ሊቃነ ጳጳሳት ደረጃ ሳይሆን አሽከሮች አሉ፣ ደላላዎች አሉ፣ አጫራቾች አሉ፣ ቀረጥ ሰብሳቢዎች አሉ። መንግስት አሁን እንደ መንግስት እየሄደበት ነው ስነ ምግባርና ጸረ ሙስና ኮሚሽን ብሎ። እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ብዙ በመንግስቱ እንኳን ተፈቅዶ የተሰጡት ሀብትና ንብረቶች በአሁኑ ሰዓት ግለሰቦች ወደ ግል ለማዞር አሳልፎ የመሸጥ የመለወጥ ከአካባቢው መሰወር ስራ እኮ ይሰሩ እኮ ነው። በህግ ይያዝ ምንድነው ሲባል ግን ጆሮ ዳባ ይልበስ የጥቅም ተካፋይ ማስፈራራትም አለ፣ ፈርቶ ዝም የሚል አለ። ያልተሰራ ስራ የማሰራት እገሌ የሰረቀ እገሌ የገደለ እገሌ ውሽማ ያዘ እገሌ ሚስት አለው እገሌ ቤት ህንጻ ሰርቷል እገሌ መኪና ገዝቷል ለወንድሙ ለእህቱ እንዲያድርገዋል እከሳለሁ ወለጅራለሁ ስም አጠፋለሁ በሚል ከሀገር ውስጥ እስከ ውጭ ሀገር ድረስ ዱርዬ አደራጅቶ አስፈራርቶ አፍኖ እኮ አባቶችን እያኖሩ ያሉት ከስራቸው ያሉት ናቸው። ዛሬም ላይ ፌስቡክን ሌሎችን የሚያራግቡ እርግጠኛ ነኝ ከራሴ ጀምሮ ሙሉ እንጀራ መብላት አቅቶናል። ከሙሉ እንጀራ ወደ ግማሽ እንጀራ ከግማሽ ወደ ሩብ ወርደናል። ልባችንና ሆዳችን በነገር የታሰረ ነው። ስለዚህ በግልጽ አነጋገር የእምነት ስራ የማይሰራ ከሆነ የእምነት መሪ መሆን፣ የእምነት ኃላፊ መሆን፣ ፓትርያርክ መሆን፣ ሊቀ ጳጳስ መሆን፣ ኤጲስቆጶስ መሆን፣ ቆሞስ መሆን፣ መነኮስ መሆን፣ ባህታዊ መሆን፣ ካህን መሆን፣ ዲያቆን መሆን፣ ሰባኪ መሆን፣ የቤተ ክርስቲያን አባል ነኝ ብሎ መናገር ኦርቶዶክስ ተዋሕዶ ምእመን አማኝ ክርስቲያን ሊሆን ልትሆን አትችልም። አስመሳይነት ነው ይሄ። ክርስትና ደግሞ ማስመሰል ሳይሆን በተግባር ሆኖ መገኘት ነው። ህብረተሰቡ ምን ያህል አምኗቸዋል፣ ምን ያህል ተቀብሏቸዋል? ቅድም አንስተናል እኮ ህብረተሰቡ በሐሰትና በማይሰማ በማይታይ ነገር ታፍኖ የኖረ ነው። ምክንያቱም ስልጠና አልተሰጠውም፣ እውነትና ውሸትን ለይቶ አያውቅም። ፖሊስ አይደለም አልመረመረም፣ ፍርድ ቤት አይደለም ውሳኔ አልሰጠም። ህዝቡ በሚነገረው አየር በአየር በሚበረው ወሬ እንጂ በተግባር ደረጃ ለራሱ ጠይቆ የተረዳ ወይም ሲጠየቅ የሚያስረዳ ነገር የለው። ጠዋት ላይ አንድ ወንድሜ ምሳሌ ማንሳት እችላለሁ። በስልክ ደውሎ ትልቅ የመንግስት ተቋም ጠርቶ ተከፋና ተናገረኝ። ልክ የቤተክርስቲያን ስርዓት እንደተጣሰ ቤተክርስቲያን እንደተጎዳች አድርጎ ስትነግረኝ ዶግማዋንና ቀኖናዋን ጠቅሰ በዚህ አንቀጽ በዚህ ምዕራፍ በዚህ ቁጥር በዚህ ደንብና ቀኖና በደል አለ ልክ አይደለም በለኝ አልኩት። ልለኝ አልቻለም። የሥራ ድርሻ የጠቀሰልኝ ትልቅ ስለነበረ ይሄን የሥራ ድርሻን በማዕረግ ያዝ እየነ የተለያየ ነው። ስለዚህ ህዝቡ ይከተላል አይከተልም እውነት እያወቀ ሲሄድ መከተል ግድ ነው። በልጄና በአባቴ በወንድሜና በታላቅ በአያቴ አልባረክም አልማርም አልሰማም አላይም ካለ
ህዝቡ ራሱ እምነቱ ገና አልገባውም ወይ ደግሞ ከገባው የሚፈልገው እምነቱ ሳይሆን ሌላ ችግር አለ ማለት ነው። ህዝቡ ያምናል፣ ይቀበላል። ማንም እውነትን የማይቀበል የለም። ውሸት ሲደራረብ ደግሞ እውነት ስለሚመስል ጉዳዩ እየዋለ እያደረ እየተንከባለለ የመጣ ውሸት እውነት መስሎ ስለታየ ውሸትን ነው ህዝብ እየተከተለ ያለ። እውነትን ግን ይከተላል። ሲጠይቀን እኮ ምዕራፉን፣ ቁጥሩን፣ አንቀጹን እንሰጠዋለን። ደንቡን እኮ እንሰጠዋለን በምን ምክንያት እንደታዘንና እንደሰራን። ይህን ጥያቄ ስላነሳችሁልኝ በጣም አመሰግናለሁ። ጥያቄው ዛሬ አልነበረም መጠየቅ የነበረባቸው ከመነሻው ነው። የትምህርት ደረጃም ይሁን የልጁ ጉዳይም ይሁን እስካሁን ትክክለኛ እውነተኞች ሰዎች ከሆኑ ከመጀመሪያ ጀምሮ ለምን አላነሱትም? ይሄን አሁን ይሄ ስም ማጥፋት ዘመቻ ፈልጎ ነው እንጂ መጀመሪያ ስሾም ከ97 ዓመተ ምህረት ጀምሮ ነው እኔ ተሾምኩት። በዛን ጊዜ ጀምሮ እስካሁን ምንም አልነበረም እና ትምህርት ደረጃም ከተፈለገ እኔ በተለያዩ ገዳማት ብዙ ትምህርቶችን ተምሬ እዚህ በቅታል ተብዬ ነው የመጣሁት። እዚህ ተምረሃል፣ አውቀሃል ተብዬ ነው የመጣሁት። ባላውቅ ኖሮማ እዚህ አልመጣም ነበር። አውቀሃል፣ በቅታል ለዚህ ብሎ ቅዱስ ሲኖዶስ እኮ ነው ያመጣኝ። ወረኞች እንደሚያወሩ አይደለም። እና ዛሬ ጠላት የፈለገውን ሁሉ ማውራት ይችላል። በዚህ ሰዓት ሳይሆን እውነተኞች ሃይማኖተኞች፣ እውነተኞች ክርስቲያኖች ከሆኑ ከመነሻው ነበር ይሄንን መቃወምና መጮህ የነበረባቸው ማለት ነው። እና ስለዚህ አሁን ልጅ አለው ተብሏል። እኔ ልጅ ቢፈልግ ኖሮ መቼ እዚህ ውስጥ እገባለሁ? ልጅ ቢፈልግ ማለት ነው። ልጅ ከተፈለገ እዚህ ምን አስመጣኝ ማለት ነው እንጂ ልጁን ራሴ ያሳደጉት ልጅ ነው። የእህቴ ልጅ ነው። እናቱ መሰረት ሞገስ ትባላለች። የኔ አባትና የሷ አባት አንድ ነው። እኔ አባቴ ሞገስ ነው። እህቴ መሰረት ሞገስ ትባላለች። አሁንም አለች፣ ማቅረብ ይቻላል። ከገጠር አምጥቼ ነው ልጁን እዚህ ምስካየ ኅዙናን መድኃኔዓለም ገዳም ያሉት በሙሉ ያውቃሉ። ምስካየ ኅዙናን መድኃኔዓለም ትንሽነቱ መጥቶ እዛ አስተምሬው ያደገ ልጅ ዓለም የሚያውቀው ነው። ከዛ በኋላ ከተመረቀ በኋላ ወደ ኬንያ ሀገር ላኩት። እዛ ነው አሁን እያገለገለ ያለው። እዛም አሁን በዚህ ምክንያት እየቀሰቀሱበት አላስቀምጥ ብሎታል። ልጁ ሕፃን ነው ልጁ እና ብዙዎች ያውቃሉ። በተለይ ጽነታቸው ወስጣቴዎስ ይባላሉ። ከመነሻ አንድ ሰፈር ሆነን ነው እዚህ የደረስነው። ምን እንደሆነ ያውቃሉ፣ ሊመሰክሩ ይችላሉ። ከሌላው ይበልጥ ማለት ነው። ምስካየ ኅዙናን መድኃኔዓለም ገዳም ያሉት ደግሞ በደንብ ያውቁታል። ከህፃንነት አምጥቼ እዛው ነው ያደገው እና አስተምሬዋለሁ፣ አሳድጌዋለሁ። የእህቴ ልጅ ነው። ሊጣራ ይችላል። ቢጣራልኝ ደስ ይለኛል፣ ቢጣራ ማለት ነው እንጂ መነሳቱ ግን አሁን ማንሳታችሁ በጣም ጥሩ ነው። ማንም ሰው ሀገር የማያውቀው ነው። የስም ማጥፋት ዘመቻ ነው። መቼም የጠሉትን ነገር እኮ የጠሉትን ይሄ ሰው መልካም መልከቀና እንኳን ቢሆን ይሄ ሰው መልካም አይባልም፣ መልከ ጥፉ ነው የሚባለው። ምክንያቱም ስም ማጥፋት ዘመቻ ስለሆነ የማቆሸሽ ነገር ስለሆነ ይሄ ነው። በሌላ መንገድ ምንም ወደ ሌላ ብንገባ ወደ ሌሎችም ብንገባ ደግሞ ብዙ ነገር አለ። ብዙ ነገሮች ፊት ለፊት የታዩ የሚታወቁ ነገሮች ብዙ ነገሮች አሉ። ማስረጃ በትክክል ያለ በትክክል የሚታወቁ ብዙዎች አሉ። እኔ ግን ብትጣራ ምን ቢል አንዲት ነገር አትገኝብኝም። ስላጣ ነው ይሄንን ያወራው። የሚያወሩት ሰዎች በእኔ በኩል ምንም ያጣ ስለሆነ ያችን ልጅ እኔ ጋር ያደገ ስለሆነ የእህቴ ልጅ እዛ እኔ ስላሳደግኩት ሌላ ስላጣ እሷን ይሄው ልጃቸው ነው። ይሄ እንትና ግሩም ይባላል እና ግሩም የሱ ልጅ ነው። ልጅን ተቀበል ብለው ነው አሁን ሲያወሩ የከረሙት። ልጅህን ተቀበል እያሉ ነበር። ስለዚህ ከእውነት የራቀ ውሸት ነው። ውሸት መናገር እግዚአብሔርም አይወድም። ጥፋት ካለ ችግር ካለ ቢወራ ምንም አይደለም ችግር። ግን ያለ ስራ ሌላ ስም መስጠት በጣም ነውር ነው። ይጣራ። አሁን የሚያወሩ ሰዎች በትክክል
እዚሁ ቅርብ ነው፣ ምንም ሩቅም አይደለም። እናቱ አለች፣ ቤተሰብ አለ፣ አባቱ አለ፣ ሁሉ ነገር አለ። ማቅረብ እንችላለን ከተፈለገ ማለት እውነቱን አረጋግጦ ነው ማውራት። ወደ ሌላ አንዱ አስተያየት ሲሰጥ ምንድነው ምርመራ የደም ምርመራ ይደረግ የሚልም እዛ አይቼዋለሁ። እሱም ቢደረግ ደስ ይለኝ ነበር። ቢደረግ ደስታውን አልችልም እና ከእውነት የራቀ ውሸት እንጂ እውነተኝነት አይደለም። እኛ በብዙ ገዳማት ቆይቻለሁ። በደብረ ጽሙና ገዳም፣ በደብረ ሊባኖስ ገዳም፣ በተለያዩ ገዳማት አድባራት ብዙ ትምህርት ቀስሜያለሁ። እነሱ እንደሚያወሩት አይደለም፣ ጠላት እንደሚያወራ አይደለም። ስለዚህ በዚህ መልኩ ነው የነፍስ እጅ ያለው። ደግሞ አልገባኝም። እሱ የት አካባቢ ነው የት ቦታ ነው በእኔ እጅ ሰው የጠፋው? ግልጽ መሆን አለበት። የቱ ጋር እንደሆነ ይሄ መታወቅ አለበት። ይሄ ሲታወቅ ጥሩ ነው። ሳይታወቅ ምን መልስ ይሰጣል? አሁን ስለ ልጁ ጉዳይም ይሁን ስለ ጠፋው ሰውም ቢሆን ማስረጃ ነው መጀመሪያ ማቅረብ። ማስረጃ ካለ እቀርባለሁ እኔ፣ ምንም ችግር የለም። ግን ያለ አግባብ የሰውን ስም ማጥፋት ለቤተክርስቲያን ይበጃል ወይ? ይሄ አሁን እንደዚህ አይነት ነገር የአባቶችን ስም የማጥፋት አጠፋም አለማም፣ ግን የአባቶችን ስም ማጥፋት ቤተክርስቲያንን መጥቀም ማለት ነው። ይሄ ቤተክርስቲያንን ማገዝ ነው። ቤተክርስቲያኒቷን ማዋረድ እንጂ ለጠላት አሳልፎ መስጠት እንጂ ይሄ ለቤተክርስቲያን አይጠቅምም። እነዚህ ጥቅማቸው የቀረባቸው ሲጠቀሙበት የነበረ ብዙ ነገር ስለቀረባቸው ነው። አሁን እነዚህ ሰዎች የሚጮሁት ተገዝቶም የሚጮሁ አሉ። በገንዘብ ተገዝቶ በእኛ ላይ ተገዝቶ ይሄንን ስራ የሚሰሩ አሉ። ብዙ ነገር የሚሉ አሉ። እኔ ማያቸው ብዙ ነገር ይላሉ። ግን ሁሉም ነገር ከእውነት የራቀ ነው። በትክክል እኔ አሁን ተጣርቶ መስረጃ ቢመጣ እኔ ራሴ ቀርቤ እንትን እላለሁ። ስለዚህ ዋናው ትክክሉ ወሬ ማውራት ሳይሆን በተጨባጭ ማስረጃ የማቅረብ ነው የሚሻለው ማለት ነው እንጂ ዝም ብሎ ለገበያ ዞሮ ገበያ ነው። ይሄ ለጥቅማቸው ገንዘብ ለማግኘት ሲሉ ነው በብዛት ያንን የሚያወሩት። ከዚህ በተረፈ ምንም ችግር የለውም። ለዚህ ብዬ ደግሞ አልደናገጥም፣ የምፈራበትም ነገር የለም። ስለሌለሁበት 10 ጊዜ ቢያወራ በምንም አይነት የፈለገውን ማውራት መብቱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለሁሉም እግዚአብሔር የተመሰገነ ይሁን። ሚዲያውንም አመሰግናለሁ። አባ ኤዎስጣቴዎስ እባላለሁ። እኔ አሁን ስለተነሳው ነጥብ ጥያቄ በተለይ ብፁዕነታቸው እኔና ብፁዕነታቸው ፊደል ቆጠርንበት ደብራችን አንድ ነው። የተወለድንበት አንድ አካባቢ ነው። ደብረ ገሊላ ቅዱስ ባለወልድ ይባላል። ደብሩንም የመሰረቱት አባታቸው መምሬ ሞገስ ይባላል። ሞገስ ልቼ ገዳ ይባላል። እኔ ታላቃቸው ነኝ። ታላቃቸው ሊሆን ይችላል። እንግዲህ ሁላችንም በዛች ቦታ ላይ ነው ፊደል ቆጥረን ከዛ በኋላ ወደ ሌላ ቦታ ደግሞ ሄደን የተማርን ማለት ነው። እንግዲህ ብፁዕነታቸው አሁን ልጅ አላቸው ለሚለው ነገር ለመናገር የፈለግኩት እንደተባለው ልጁ የታናሻቸው ታናሽ የመጨረሻ ልጅ ናት እንደው መስለኛል አይደል? መሰረት ትባላለች። መሰረት ሞገስ የእሷ ልጅ ነው ልጁ እና ልጁን አሳድገውታል። ቅድም እሳቸው ስለተናገሩ እንደው መድገም አያስፈልገኝም። እኔ በአይኔ ስላየሁት ሲወለድም ስለማውቀው ሲያድግም ስለማውቀው እዛው አካባቢ አንድ መንደር ስለሆንን ይህንን ተናግሬያለሁ። ለመናገር ፈልጌ ነው። በተረፈ ሌላም ደግሞ ሰው በእጃቸው ጠፍቷል የሚለው ነገር ይሄ ዝም ብሎ የፈጠራ ወሬ ነው። እንዲህ አይነቱ ነገር ዛሬ የተጀመረ አይደለም። በክርስትና ሕይወት በሃይማኖት ውስጥ በቅዱሳን አባቶቻችን ላይ ሲደረግ የነበረው ዘመቻ ዛሬ የተጀመረ አይደለም።
ታላቁ አባታችን እንጦንስ የሚባሉት የታወቀ የምንኩስና መስራች የሆኑት ታምጧል። በዚህ ጸሎተ ሃይማኖትን ሃይማኖት ጸሎት ብለን የምንጸልየውን ያሰባሰበና ለሊቃውንቱ ያቀረበው ያጸደቀው አትናቴዎስ የሚባሉ በዚህ ታምጧል። ፍጹሙ ሰው ማለት ነው። ሰው በእጁ አልፏል ተብሎ ሌላ ልጅ አላቸው ተብሎ ቅዱሳን አባቶቻችን ያላደረጉትን እንዳደረጉት አድርገው እንግዳውስ እኔ ልጄ ከሆነ አምጡልኝ። እንዳውም አንዷ ሴት ናት። ሴት ሆና ሴትነቷን ማንም ሳያውቅ እንደ ወንድ ሆና ትኖር ነበርና በኋላ ልጅ ወልደዋል ተብላ ሴትዮዋ ሴት ናት ግን ወንድ መስላ ነው የምትኖረውና አሁን ልጅ ወልደዋል ተብላ ተከሰሰች። በኋላ ከወለድኩኝማ አምጡልኝ እግዚአብሔር ከሰጠኝ አሳድገዋለሁ ብላ አሳደገች። በኋላ ግን እውነቱ ሴት ሆና ነው የተገኘችው። ስትሞት ነው። አዎ ቤተክርስቲያን እንባ መሪና ትባላል። እና ስለዚህ በቅዱሳን አባቶቻችን ላይ የሚሰነዘረው እንዲህ አይነቱ ያሰት የፈጠራ ወሬ የበቃን ነው የሚያደርገን። ጸጋችን ነው፣ በረከታችን ነው። በእውነት ለአባቶች ይሄ ጸጋ በረከት ነው። የአንድ ሰው ብቃቱ መንፈሳዊነቱ የሚለካው የሚታወቀው ሲሰደብ ነው፣ በሐሰት ሲወነጀል። እናንተ ብፁዓን ናቸው። ከእናንተ በፊት የነበሩትንም አባቶቻችሁ እንዲሁ ያሳዷቸው ነበር። በሐሰት ወሬ ፈጥረው ሲያሟችሁ፣ ሲሰድቧችሁ፣ ሲያዋርዷችሁ እናንተ ብፁዓን ናቸው። ደስ ይበላችሁ እኮ ነው የሚለው እግዚአብሔር ቃል። እና ስለዚህ በእውነቱ ለእሳቸው ጸጋ ነው። ግን ይህንን ፈጥረው ያልሆነውን ሆነ ብለው የሚያወሩ ሰዎች መግቢያቸው የት ይሆን? መንግስተ ሰማያት በዚህ ነው የሚገኘው? በወሬ ባሉባልታ በፈጠራ። ይህ ነው የኦርቶዶክስ ተዋሕዶ አማኝ ተቆርቋሪ። ዶግማ ተጣሰ፣ ህግ ተፋለሰ ብሎ የሚከራከር አሉባልታ ወሬ እየፈጠረ ሰውን እያሰናከለ ነው የሚጸድቀው? ሃይማኖቱንም የሚጠብቀው ነውስ በሃይማኖት ሽፋን ሌላ ስራ ለመስራት? ይሄ ውሸት ነው። በሃይማኖት ሽፋን በሃይማኖት ውስጥ ያለ ክፉ ስራ ነው። ይሄ ክፉ ስራ እኩይ ፍልስጣ የሚባል አለና እኩያን ፍልስጣዎች ነው የምንላቸው። ፍልስጣ ማለት ሰይጣን፣ የሰይጣን ስም ነው። ስራው የሰዎችን ኃጢአት እየመዘገበ የሚቀመጥ ያኖራል ማለት ነው። እና በዛ ለመክሰስ ሰው አንድ ኃጢአት ይሰራል። ቢሰራም ደግሞ ንስሐ ይገባል። ንስሐ ከገባ ደግሞ ኃጢአቱ ይሰረይለታልና ያን ብሎ እየከሰሰ ለመኖር ለዚህ ያደርጋል። ፍልስጣዎች ናቸው ይህንን የሚያደርጉት። እነዚህ አማኞችም አይደሉም። እና እግዚአብሔር ይቅር ይበላቸው ነው እኛ የምንለው። ክርስቶስን ተከትለን መቼም ከኔ ተማሩ ብለዋልና እንደዛ ነው። ዲዲያዳ ገለኒ ኬኛ ኡልፊነ ሳቲፍ ካኔ እንዲኬ